እንዲማር የላኩት የ4 አመት ልጅ ህይወቱ አለፈ የሚልን ዜና መስማት ለወላጅም ላሳዳጊም በጣም ከባድ ነው። እዚሁ አዲስ አበባ ለቡ አካባቢ ያለ ትምህርት ቤት ነው። ወላጆቹ ልጁን ትምህርት ቤት አድርሰውት ይሄዳሉ። ለሚሶቹ ደግሞ አልተኛም ይላቸዋል። እንደተለመደው ምግብ አልጎርስ ይላቸዋል። ያኔ እንደሰማሁት ኮሙኒኬሽን ቡክ ላይ እየጻፉ የልጁን ሁኔታ እየተከታተሉ ነበር። ከዛ የሆነ ሰዓት ላይ ይተኛና ረጅም ሰዓት አልነሳ ይላቸዋል። ምንድነው ብለው ሲያዩት ብቻ ወደ ሆስፒታል ይወስዱታል። ልጁ ህይወቱ እንዳለፈ ይሄ 4 አመት ተማሪ ማለት ነው ይሰማል። ታዲያ ወላጆቹ አሞት ነው ወደ ትምህርት ቤት ያመጡት፣ እዛው በድንገተኛ ሁኔታ ታሞ ነው ህይወቱ ያለፈው፣ ምንድነው የተፈጠረው የሚለው ምርመራ እየተደረገ ነው ተብሏል። ግን ልጆቻችን እንዲማሩ እንዲጫወቱ ከጓደኞቻቸው ጋር እንዲውሉ ትምህርት ቤት ልከናቸው ሰዓታቸው ሲደርስ ለመቀበል ጓጉተን ስንጠብቅ እንዲህ አይነት ዜና መስማት ለሁሉም ወላጅም አሳዳጊም በጣም አስጨናቂ ይመስለኛል። ለመምህራኑም እዛ አካባቢ ላሉ ለትምህርት ሰራተኞችም ጭምር በጣም አስጨናቂ ነው። ምንድነው ጉዳዩ የሚለው ገና እየተጣራ ነው። በጣም ያሳዝናል።